ትኩረት ማለት ምን ማለት ነው? ትኩረት ሐሳብን ወደ አንድ ነገር የመሰብሰብ ጥበብ ትኩረት ይባላል። ትኩረት ለምን ያስፈልጋል? ትኩረት ለምን ያስፈልጋል? አንደኛ የምትፈልገውን ነገር በምትፈልገው ሰዓት ለማግኘት፣ የምትፈልገውን ነገር በምትፈልገው ሰዓት። የዛሬ ዓመት መኪና ካቀርክ ትኩረት ሰጥተህ መስራት አለብህ። በፈለግከው ሰዓት ታገኛለህ ማለት ነው። የዛሬ ወር 100,000 ኮሚሽን ማግኘት ከፈለክ ሰዓትህን ትኩረት ሰጥተህ ትሰራለህ፣ ማግኘት ያለብህን ታገኛለህ ማለት ነው። ሁለተኛ እምቅ ብቃትን ለማውጣት፣ እምቅ ብቃትን ከልብ አውጥተህ ሙሉ ኃይልህን ተጠቅመህ እንድትሰራ ትኩረት ያስፈልገዋል። ከችግሮች በላይ እንድትሆን ቻሌንጅን ቻሌንጅ ማድረግ እንድትችል ስራህን ትኩረት መስጠት መቻል አለብህ። ጽናት እንዲኖርህ ያደርጋል። ትኩረት የሚያስፈልግበት ምክንያት ጽናት እንዲኖርህ ያደርጋል። በብዙ መሰናክሎች ውስጥ እያለፍክ ትኩረት ከሰጠኸው ለስራ ቻሌንጆችን መቋቋም ጽናት ይኖራል።